ከቀያቸው ተፈናቅለው በተለያዩ ካምፖች ውስጥ እጅግ አሰቃቂ የሆነ የስቃይ ኑሮ እየመሩ እንደሆነ ይታወቃል። በየዕለቱም በሰዎቻችን ላይ ሞትና የአካል መጉደል አደጋ እየደረሰ እንደሆነ ይታወቃል። ከዚህ በመነሳት የልዩ መብቱ ረቂቅ አዋጅ ላይ መወያየቱ ቋሚ ኮሚቴው ይህን ጉዳይ ማቅረቡ ወሳኝ ሆኖ ሳለ ነገር ግን አሁን ካለንበት ወቅታዊ ሁኔታና ህዝባችን ካለበት ችግር አንፃር ተረጋግተን ልዩ መብቱን ሊያዳብሩ የሚችሉ ገንቢ አስተያየቶችንም ለመስጠት እንቸገራለን ማለት ነው። አሁን ግን መስተካከል የሚገባው ነገር የሚመስለኝ ውይይት መቆም የለበትም የሚለው ነው። አንደኛው መሰረታዊ ነጥብ ይሄ ነው። ሁለተኛው ደግሞ ባለፈው የተከበረው ምክር ቤት ይሄን የልዩ መብቱን ረቂቅ አዋጅ በተመለከተ ያስቀመጠው አቅጣጫ ይሄ ወደ ውሳኔ ከመሄዱ በፊት ወደ ፐብሊክ ሂሪንግም ከመምጣቱ በፊት የጉዳዩ ባለቤት የሆነው የኦሮሞ ህዝብ በስፋት ተወያይቶበት ኮንሰርኑን ገልጾ ረቂቅ አዋጁ ይዳብራል የሚል አቅጣጫ ተቀምጦ ነበር። በዚህ ረጅም ጊዜ የሚፈጅ ህግ ስለሆነ ይሄ ረጅም ጊዜ ከየትም እንጀምረው አስተያየት መስጠት ይቻላል። ከዚህ እንጀምር ይሄኛውንም አካቱት የሚል አስተያየት መስጠት ይቻላል። ውይይቱ ግን መቀጠል ይኖርበታል። የህዝብ ውይይቱ ማለት የባለድርሻ አካላት ውይይት በተለያየ መንገድ ሊጀመር ይችላል። ከአዲስ አበባ ከተማ ሊጀመር ይችላል። ከአካባቢ ጉዳዩ የሚመለከታቸው የኦሮሚያ ተወካዮች ሊጀመር ይችላል። ባለሙያዎች ሊጀምሩት ይችላሉ። የህግ ባለሙያዎች ሊጀምሩት ይችላሉ። የትኛው በኦሮሚያ ክልል ግን እስካሁን ባለው እንቅስቃሴ ምንም የህዝብ ውይይት ያልተደረገበት ጉዳይ ስለሆነ በጥድፊያ ወደ ፐብሊክ ሂሪንግ ሄዶ ይሄንን አዋጅ ለማጸደቅ መሄዱ ከጥቅሙ ይልቅ ጉዳቱ ያመዝናል የሚል እምነት ነው ያለኝ። ይሄ ግን ተጀምሮ መሄድ ይኖርበታል። መቆም የለበትም። መዘግየቱ ራሱ ስህተት ነው። ምክንያቱም ሁለቱ የተለያዩ ጉዳዮች ናቸው። ክልላችን ውስጥ ችግር አለ። ይሄ ምንም እንትን አይደለም። ምክር ቤቱ ደግሞ ስራውን መስራት አለበት። እዛ ያለው ችግርና ይሄ ማወሳሰብም የለብንም። እዛ ያለው ራሱን የቻለ ነገር ነው። እዚህ ያለው ደግሞ ራሱን የቻለ ነገር ነው። ስለዚህ ለተከበረው የቋሚ ኮሚቴ የማቀርበው ሐሳብ አሁን ያለንበትን ወቅታዊ ችግር ከግንዛቤ ውስጥ በማስገባት ሁለተኛ የጉዳዩ ባለቤት የሆነው ህዝባችን በዚህ ጉዳይ ላይ አለመወያየቱን ከግንዛቤ አስገብቶ ይሄን የፐብሊክ ሂሪንግ መድረክ ያለንበት ሁኔታ እስኪረጋጋና ህዝቡ በደንብ ተወያይቶ አዳብሮት እስኪጨርስ ድረስ ለሌላ ጊዜ እንዲያስተላልፍልን በአክብሮት ለመጠየቅ ነው። አመሰግናለሁ። አሁን ያለንበትን ጸጥታና ውይይት መቆም አለበት የሚለው ተገቢ አይመስለኝም።